ያዕቆብና ድንቋ መሰላል ከስደት እስከ በረከት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ በሳሚ ቲዩብ የታሪክ ገጻችን ስለ ታላቁ አባት ስለ ያዕቆብ ሕይወት፣ ስለ ስደቱ ምስጢርና በቤተል ስላያት ስለዚያ ድንቅ መሰላል ምስጢር እንቃኛለን። ያዕቆብ ማን ነው? መሰላሉስ የማን ምሳሌ ነው? አብራችሁን ቆዩ። ክፍል 1። ያዕቆብ የአብርሃም የልጅ ልጅና የ12ቱ የእስራኤል ነገዶች አባት የሆነ ታላቅ የእምነት አባት ነው። ያዕቆብ አባቱ ይስሐቅ ሲባል እናቱ ርብቃ ትባላለች። ለኤሳው ደግሞ መንትያው ነው። ያዕቆብ ማለት አሰናካይ ወይም ተረገዘ ማለት ነው። በታሪክ ውስጥ ትልቅ ቦታ የሚሰጠው ብኩርና ማግኘቱ ነው። ሃይማኖተ አበው እንደሚመሰክሩለት የያዕቆብ ብኩርናን የፈለገው ለምድራዊ ሀብት ሳይሆን ከብኩርናው ጋር አብሮ የሚመጣውን የአምላክ በረከትና የተስፋን ቃል ወራሽ ለመሆን ነው። ይህም በቤተ ክርስቲያን ትርጓሜ የሕዝብና የአሕዛብ ምሳሌ ተደርጎ ይወሰዳል። ይሁን እንጂ ያዕቆብ በታላቁ ወንድሙ በኤሳው ዘንድ የነበረው የብኩርና በረከት በእናቱ በርብቃ ምክርና በራሱ ብልህነት ከተቀበለ በኋላ በወንድማማቾች መካከል ጸብ ጸና። የስደቱ ምክንያት የነበረው ኤሳው በልቡ አባቴ የሚሞትበት ቀን ቀርቧል፣ ከዚያም በኋላ ወንድሜ ያዕቆብን እገለዋለሁ ብሎ ዛተ። ይህንንም የሰማችው እናታቸው ርብቃ ያዕቆብን ወደ ሶርያ ወይም ካራን ወደ ተባለው ወደ ወንድሟ ላባ ቤት እንዲሰደድ መከረችው። ያዕቆብም የአባቱን ቤት ጥሎ ብቻውን በዱር በገደሉ መሰደድ ጀመረ። ክፍል 2። የያዕቆብ መሰላል ምስጢር ወይም ቤተል። ያዕቆብ ሲጓዝ መሽቶበት በአንድ ስፍራ አደረ። ድንጋይም ተንተርሶ ተኛ። በዚያም ድንቅ ሕልምን አየ። እነሆ መሰላል በምድር ላይ ቆሞ ራሱም ወደ ሰማይ ደርሶ ነበር። እነሆም የእግዚአብሔር መላእክት ይወጡበትና ይወርዱበት ነበር። ዘፍጥረት ምዕራፍ 28 ቁጥር 14። የመሰላሉ ምሳሌነት በቤተ ክርስቲያናችን ትምህርት መሰረት ይህቺ መሰላል የእመቤታችን የቅድስተ ቅዱሳን የድንግል ማርያም ምሳሌ ናት። አንደኛ፣ መሰላል መሬት ላይ መቆሙ እመቤታችን በስጋ ከኛ ከምድራውያን የመገኘቷ ምሳሌ። ሁለተኛ፣ ራሱ ሰማይ መድረሱ ንጽህናዋና ቅድስናዋ ከፍ ያለ መሆኑን እና አምላክን በመውለድ የሰማይና የምድር መገኛ መሆኗ። ሶስተኛ፣ መላእክት መውጣትና መውረዳቸው በመካከሏ በኩል የሰው ልጅና እግዚአብሔር የታረቁበት፣ ጸሎታችን ወደ እግዚአብሔር የሚወጣበት፣ በረከት የሚወርድበት አማላጅነቷ ምሳሌ ነው። አራተኛ፣ እግዚአብሔር በመሰላሉ አናት ላይ መቆሙ ከእሷ ሰው ሆኖ እንዲወለድ የሚያሳይ ትንቢት ነው። ያዕቆብ ከእንቅልፉ ሲነቃ ይህ ስፍራ እንዴት ያስፈራል! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም። ይህ የሰማይ ደጅ ነው አለ። ቦታውንም ቤተል ብሎ ጠራው። ቤተል ማለት እግዚአብሔር ቤት ማለት ነው። ክፍል 3። ስደትና የ20 ዓመቱ ፈተና። ያዕቆብ በስደት በላባ ቤት ለ20 ዓመታት ኖረ። ለሚስቶቹ ለሊያና ለራሔል 14 ዓመታትን፣ ለከብቶቹ ደግሞ 6 ዓመታትን በታላቅ ትዕግስት አገለገለ። አጎቱ ላባ ብዙ ጊዜ ደሞዙን እየለወጠ ቢያታልለውም እግዚአብሔር ግን ከያዕቆብ ጋር ነበረ። ያዕቆብ በዚያች ምድር ሀብቱ በዛ፣ ልጆችም ተወለዱለት። ይህም እግዚአብሔር በቤተል በምትሄድበት ሁሉ ጠብቅሃለሁ ብሎ የገባለትን ቃል ኪዳን መፈጸሙን ያሳያል። ክፍል 4። ፍጻሜውና በረከቱ። ከ20 ዓመት በኋላ ያዕቆብ ወደ አገሩ ተመለሰ። በመንገድ ላይ ሳለ ከአንድ ሰው ጋር እስከ ንጋት ድረስ ታገለ። ያ ሰው የእግዚአብሔር መልአክ ነበር። ያዕቆብም ካልባረከኝ አልለቅህም በማለቱ ስሙ ተለወጠ። ከእግዚአብሔርና ከሰው ጋር ታግላ አሸንፋልና ከእንግዲህ ስም እስራኤል ይባል ሲል ጠራው። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። በመጨረሻም ከወንድሙ ከኤሳው ጋር በሰላም ተገናኘ። የያዕቆብ ታሪክ የሚያስተምረን አንደኛ፣ ትዕግስትን፣ በፈተና ውስጥ አምላክን ማመን። ሁለተኛ፣ በረከትን፣ እግዚአብሔር በሰጠን ተስፋ መጽናት። ሶስተኛ፣ ምስጢርን፣ እግዚአብሔር ገና በብሉይ ኪዳን ስለ ድንግል ማርያም መሰላል ስለተባለችው ለሰው ልጅ ድህነት አስቀድሞ ማሳየቱን ነው። ውድ የሳሚ ቲዩብ ቤተሰቦች የያዕቆብ መሰላል ዛሬም በሕይወታችን አለች። እርሷም እናት
እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ናት። ወደ አምላክ የምንደርስባት ጸሎታችን የሚያርግባት የያዕቆብ ድንቋ መሰላል ነች። በያዕቆብ ላይ የነበረው የእግዚአብሔር ጥበቃና ጸጋ በእኛም ላይ ይደር። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ለዛሬ የነበረን ታሪክ ይህን ይመስላል። ሰብስክራይብ በማድረግና ለወዳጆቻችሁ ሼር በማድረግ የቤተሰባችን አባል ይሁኑ። ይቆየን።